በዓለም ላይ በልብስ ምርጫቸው በሚታወቁ በሚሊዮኖች የሚቆጠሩ ሰዎችን ትኩረት በሚስቡ ህዝቦች እንጀምራለን። በፈረስ ላይ ሲጋለቡ፣ በጦር ሜዳ ሲሰለፉ ወይም በሰርግ ስነ ስርዓት ላይ በክብር ሲቆሙ የለበሱት ልብስ ለብዙዎች ቀሚስ ይመስላል። ነገር ግን ይህ ልብስ ከፋሽን በላይ የሆነ ጥልቅ ታሪካዊና ፖለቲካዊ ትርጉም አለው። ይህ ልብስ ኪልት ይባላል። ከስኮትላንድ መሬት ከታሪኳና ከደም አፋሳሽ ትግሏ ጋር በክብር የተዋሃደ ነው። ኪልት ከባህላዊ ፋሽን በላይ ነው። ኪልት የመቋቋምና የብሔራዊ ምልክት ነው። እያንዳንዱ ክር፣ እያንዳንዱ ቀለምና እያንዳንዱ የታርታን ጥምረት የማንነት፣ የጎሳ ታሪክና የዘመናት ግጭት ታሪክን ይዘዋል። ነገር ግን የኪልት ታሪክ ከዘመናዊ የሰርግ ስነ ስርዓቶችና ከፋሽን መድረኮች እጅግ የራቀ ነው። ኪልት ለ27 ዓመታት ያህል በሕግ የተከለከለ ልብስ ነበር። የሚለብሰውም ሁሉ እንደ ወንጀለኛ ተቆጥሮ ይቀጣ ነበር። ግን እንዴት አንድ የሀገር ብሔራዊ ምልክት ወደ ወንጀል ሊለወጥ ቻለ? ከታርታን ቀለሞች ጀርባ የተደበቀው የሺህ ዘመናት የስኮትላንድና የእንግሊዝ የሥልጣን ግጭት ምንድን ነው? ዛሬ የኪልት ልብስ እንደገና ዓለምን ማስደመም የቻለው እንዴት ነው? ይህ ታሪክ የጨርቅ ታሪክ ሳይሆን የነፃነት ትግልና የብሔራዊ ማንነትን የመጠበቅ ታሪክ ነው። ኪልት ዛሬ የምናውቀው የታጠፈና የተሰፋ ልብስ አልነበረም። በመጀመሪያ ስሙ ፌሊሞር ወይም ታላቁ ልብስ ተብሎ ይጠራ ነበር። ይህ ልብስ በ16ኛው ክፍለ ዘመን አካባቢ በስኮትላንድ ከፍታ ቦታዎች ላይ የተፈጠረ ነው። በሰሜን ስኮትላንድ ያለው የአየር ንብረት ቀዝቃዛ፣ እርጥበት አዘልና ተራራማ ሲሆን የሱሪ ልብስ በዚህ አይነት መልክዓ ምድር ላይ ለፈጣን እንቅስቃሴ አስቸጋሪ ነበር። ኪልት ትልቅ የሱፍ ጨርቅ ሲሆን ርዝመቱ እስከ 6 ሜትር ወይም 20 ጫማ ይደርስ ነበር። ጨርቁ በመጀመሪያ መሬት ላይ በጥንቃቄ ተዘርግቶ በብልሃትና በሥነ ሥርዓት ተጠቅልሎ በወገብ ላይ በቆዳ በተሠራ ቀበቶ ይታሰርና ቀሪው ደግሞ በትከሻ ላይ ጣል ሊደረግ ነበር። ይህን አሰራር ለብሶ ለመንቀሳቀስ ከፍተኛ ብቃትና ልምድ ይጠይቃል። ይህ ታላቅ ልብስ ለሃይላንድ ተዋጊዎች ፍጹም የሆነ የብቃት መሳሪያ ነበር። በዘመቻ ላይ ልብሱ የሃይላንድን አስቸጋሪ የአየር ንብረት ለመቋቋም የሚያስችል ሁለገብ ጥበቃ ይሰጥ ነበር። ማታ ላይ ደግሞ ልብሱ በቀላሉ ተፈቶ ወፍራም ብርድ ልብስ በመሆን ከቅዝቃዜ ይጠብቃል። ከሁሉ በላይ ግን በድንገተኛ ውጊያ ወቅት ወይም ለፈጣን እንቅስቃሴ ሲያስፈልግ ተዋጊው ልብሱን በፍጥነት አውልቆ በነፃነት መዋጋት ይችላል። ይህ ታክቲካዊ ጥቅም ሲሆን ኪልት ከባህላዊ ልብስነት አልፎ ለጦር ሜዳ የተበጀ ስትራቴጂካዊ ቁስ መሆኑን ያሳያል። ታርታን የሚባለው ባለመስመር ጨርቅ ከጥንት ጀምሮ የነበረ ቢሆንም የጎሳ መለያ የሆነው ግን በ17ኛው ክፍለ ዘመን ወዲህ ነው። እያንዳንዱ የስኮትላንድ ጎሳ የራሱ የሆነ ቀለምና የመስመር ጥምረት ነበረው። ኪልት የቤተሰብ ክብርና የአንድነት ምልክት ከመሆንም በላይ የማህበራዊ ደረጃ ማሳያ ነበር። ይህ የአንድነት ምልክት ግን ታላቅ መለያየትና ደም አፋሳሽ ግጭት ምክንያት ሊሆን ቻለ። ከእንግሊዝ ጋር የተደረገው የዘመናት የሥልጣን ትግል የኪልትን ታሪክ ለዘላለም ሊለውጠው ተዘጋጀ። የስኮትላንድ ታሪክ በንግስና ላይ በተነሱ ግዙፍ ግጭቶች የተሞላ ነው። የያዕቆባዊው ዓመፅ በ18ኛው ክፍለ ዘመን መጀመሪያ ላይ ተነሳ። ይህ ዓመፅ የስቱዋርት ሥርወ መንግሥት ወደ ብሪቲሽ ዙፋን እንዲመለስ ለማድረግ የታለመ የፖለቲካ ትግል ነበር። የሃይላንድ ጎሳዎች በታርታን ኪልታቸው ታጅበው የያዕቆባውያንን ዓላማ በሙሉ ልባቸው ደገፉ። እነሱ የቆሙት ለነፃነት፣ ለወግና ለስኮትላንዳዊ ማንነት እንጂ ለንጉሣዊ ቤተሰብ ብቻ አልነበረም። ለብሪቲሽ መንግሥት ኪልቱ የጎሳ ሥርዓት መገለጫ በመሆኑ የዓመፅና የተቃውሞ ምልክት ተደርጎ ይቆጠር ነበር። የፍጻሜው ጦርነት ግን በሚያዝያ 1746 ዓ.ም በኩሎደን ተራራ ላይ ተካሄደ። የብሪቲሽ መንግሥት ኃይል የሃይላንድን ጎሳዎች በጭካኔ ያጠፋቸው። ይህ ሽንፈት የዘመናት ግጭትን ብቻ ሳይሆን የስኮትላንድን ማንነት ሊያጠፋ የዛተ ትልቅ አደጋ ነበር። ጦርነቱ የሃይላንድ የባህልና ማኅበራዊ ሥርዓት የመጨረሻው ምት ነበር። የእንግሊዝ መንግሥት ይህንን ዓመፅ በጭካኔ ለመቅጣት ወሰነ። ለያዕቆባውያን ተጠያቂ የሆኑት የሃይላንድ ጎሳዎች ብቻ እንደሆኑ በመወሰን የሃይላንድ ስልጣኔ የሽብር ምንጭ ተደርጎ ተቆጠረ። የለንደኑ ፓርላማ ግባቸው የሃይላንድን ባህል ከስሩ መንቀልና ለዘለቄታው ከእንግሊዝ ጋር እንዲዋሃዱ ማስገደድ ነበር። በ1747 ዓ.ም የብሪቲሽ ፓርላማ ታሪካዊና አሰቃቂ ሕግ አወጣ። የክልከላ ሕግ በመባል የሚታወቀው ይህ ሕግ
ዓላማው የሃይላንድን ባህላዊ፣ ማኅበራዊና ፖለቲካዊ መዋቅር ሙሉ በሙሉ ማፍረስ ነበር። ይህ ሕግ ኪልትንና የጎሳ ታርታንን በሃይላንድ ውስጥ መልበስን በሕግ ከለከለ። ሕጉ የሃይላንድን የጦር መሳሪያ መያዝን ከመከልከል አልፎ የባህላዊ ሙዚቃን፣ ቋንቋንና የጎሳ ስሜትን የሚገልጹ ልብሶችን ሁሉ አገደ። የዚህ ሕግ ዓላማ ግልጽ ነበር፤ የስኮትላንድን ማንነት በፖለቲካዊ ኃይል መደምሰስና የብሔር ስሜትን ከስሩ መንቀል። ኪልትን የለበሰ ሰው ለመጀመሪያ ጊዜ ጥፋት በ6 ወር እስራት ይቀጣል። ለሁለተኛ ጊዜ ደግሞ ወደ ሩቅ የባሪያ ሥራ ለ7 ዓመታት ይላካል። የብሔራዊ ልብስ የብሔራዊ ወንጀል ሆነ። ይህ ለ27 ዓመታት የዘለቀው ክልከላ የስኮትላንድን ታሪክ የጨለማ ዘመን አድርጎታል። ለ27 ዓመታት ያህል ኪልት የተከለከለ ልብስ ነበር። የሃይላንድ ተዋጊዎች ተዋርደው ወደ ተራ ሱሪ ልብስ እንዲገቡ ተገደዱ። ይህ የስኮትላንድን የነፍስ ክፍል የመግደል ሙከራ ነበር። ታዲያ ኪልት እንዴት ከጥፋት ተረፈ? አስገራሚው ነገር የብሪቲሽ መንግሥት ራሱ በከፊል አዳነው። የብሪቲሽ ጦር ለውጭ ዘመቻዎቹ ጠንካራና ታታሪ የሃይላንድ ተዋጊዎችን በውስጡ ይፈልግ ነበር። በዚህም የሃይላንድ ክፍለ ጦር ተፈጠረ። የሕግ ክልከላው ግን በብሪቲሽ ወታደራዊ አገልግሎት ውስጥ ለሚገቡ ስኮትላንዳውያን አይሰራም። በጦርነት ዓላማ ኪልት እንደ ወታደራዊ ልብስ እንዲለበስ ተፈቀደ። ኪልት ከብሔራዊ ማንነት ምልክት ወደ ወታደራዊ ክብርና ጀግንነት ምልክት ተለወጠ። በዚህ ምስጢራዊ መውጫ ምክንያት ታርታንና ኪልት በሕይወት ቆዩ። በ1782 ዓ.ም የክልከላው ሕግ ተነሳ። የሃይላንድ ሕዝብ ለ27 ዓመታት ያህል የተገፈፈውን ማንነቱን መልሶ አገኘ። ይሁን እንጂ ኪልት ወደ ቀድሞ ቦታው እንዲመለስ ያደረገው ሌላ ትልቅ ምክንያት ነበር። በ19ኛው ክፍለ ዘመን ንግሥት ቪክቶሪያና ልዑል አልበርት የስኮትላንድን ባህል ወደውታል። በሃይላንድ ውስጥ ቤተ መንግሥት ገንብተው ኪልትን ወደ ፋሽን፣ የንጉሣዊ ፍቅርና ወደ ከፍተኛ ማኅበራዊ ደረጃ ምልክት ለወጡት። ይህ የባህል ለውጥ ኪልትን ከሃይላንድ ዓመፅ ወደ ዘመናዊ ስኮትላንዳዊነት ምልክት በማሸጋገር የማኅበራዊ ደረጃ ማሳያ ያደረገው። ከድህነት፣ ከጦርነትና ከእገዳ በኋላ ኪልት የፋሽን ዓለምን እንደ አዲስ መውረር ጀመረ። ዛሬ ኪልት በስኮትላንድ ብቻ ሳይሆን በመላው ዓለም በክብር ይለበሳል። የዓለም የፋሽን ዲዛይነሮች ኪልትን እንደ የነፃነት፣ የጥንካሬ እና የልዩነት ምልክት አድርገው ይጠቀሙበታል። ኪልት በዘመናዊው ስኮትላንድ የፖለቲካ መድረክ ላይም ትልቅ ሚና ይጫወታል። የስኮትላንድ ነፃነት ጥያቄ በየጊዜው ሲነሳ ኪልት የብሔራዊ ማንነትና የመገንጠል ፍላጎት ምልክት ይሆናል። ኪልት መልበስ ዛሬም ቢሆን አንድም መልእክት ያስተላልፋል። እኛ ስኮትላንዳውያን ነን፣ ታሪካችንን፣ ማንነታችንን እና መብቶቻችንን እንጠብቃለን ይላል። ዛሬ የታርታን ልብስ መልበስ ለጎሳ አባላት ብቻ አልተወሰነም። ማንኛውም ሰው የስኮትላንድን ውርስ ማክበር የሚፈልግ ታርታን ሊለብስ ይችላል። ለዓለም ክፍት የሆነ የባህል ምልክት ሆኗል። የዘመናዊ ፋሽን ደግሞ ኪልትን በወንዶች ብቻ ሳይሆን በሴቶች ፋሽን ውስጥም በማካተት የባህሉን ወሰን አስፍቶታል። ነገር ግን ሚስጥራዊው ጥያቄ አሁንም አለ። ኪልት በትክክል ሱሪ ነው ወይስ ቀሚስ? ስኮትላንዳውያን በዚህ ጥያቄ ይስቃሉ። ምክንያቱም ኪልት ኪልት ነው። የራሱ ማንነትና የራሱ ክብር አለው። በኪልት ስር ምን አለ የሚለው የዘመናት ጥያቄም የስኮትላንድ የድፍረትና የፈጣንነት ምልክት ነው። የኪልት ታሪክ ቀለል ያለ የጨርቅ ታሪክ ብቻ አይደለም። ይልቁንም የትግል፣ የአፈና ከዚያም የድልና የልዕልና ታሪክ ነው። የብሪቲሽ መንግሥት ኪልትን በሕግ ቢከለክልም የሰዎችን ማንነት ማገድ አልቻለም። ልብሱ በወታደራዊ ክፍሎች ውስጥ በሕይወት ቆየ። ከዚያም እንደ ፋሽን ምልክት ተመለሰ። ስኮትላንድ ከእንግሊዝ ጋር ያደረገችው የዘመናት ትግል በኪልት ላይ የሕይወት ታሪኩን ጽፏል። ኪልት የባህል ክልከላ፣ ሊገደብ የማይችል የብሔር ሕይወት እና የፍላጎት ምልክት ነው ይላል። ኪልት በሕግ ተከለከለ፣ በታሪክ ተሰደደ፣ በዘመናዊው ዓለም ግን እንደገና ተወለደ። የኪልት ታሪክ ያስተምራል። አንድ የጨርቅ ቁራጭ እንኳን የብሔርን ነፍስ፣ ታሪክና የዘላለም መብት ሊወክል ይችላል። የኪልት ሚስጥር ስኮትላንድ ከታላቋ ብሪታንያ ጋር የጂኦፖለቲካዊ ግንኙነቷን እንደገና እየገመገመች ባለችበት በዚህ ዘመን የብሔራዊ ማንነትና የነፃነት ፍላጎት ሕያው ማስረጃ ሆኖ ቀጥሏል። በመጨረሻ የሚነሳው ጥያቄ ግን ታሪክን
ማንነትን እንዲሁም የፖለቲካ ትግልን በአንድ ልብስ ውስጥ ያቀፈው ኪልት የስኮትላንድን የነጻነት ጉዞ እስከ መጨረሻው የሚመራ ምልክት ሆኖ ይቀጥል ይሆን? ጥያቄውን ለእናንተ ትተናል።